ከነሳሽ እንቅልፍ ከነሳሽ አማኝ አይደለ እንዲመልስልኝ ስለ ክርስትና ወይስ ጥያቄ እንዴ? ምን ሆነሻል? እኔ እዚህ ቤት በገባው ቁጥር ጥያቄ አለኝ ብለሽ ማፈን ነው የምትወጂው። ምን ሆነሻል? አጨናነኳ የማታውቀውን እያመጣሁ ቀላል ነው የምጠይቀው። ቀላል ነው እና ተጠያቂ እስኪ በቃ ኤቨር እናንተ አውሩት። ዩቲ ግን ምንድን ነው ያደረኩሽ? ለምን ደግሞ አትጠይቂም? እሺ ጠይቅ ሬቲን። በቃ ወደ ሀሳብ እንመለስ። ጥያቄ ካለ ጠይቅ፣ ከሆነ መልስ። ሄድ እንቅልፍ የነሳኝ ጥያቄ። እሺ እኔ በጣም ጥያቄ ሬቲ አሁን ከትናንት ጀምሮ አልተኛህም ነው እንቅልፍ የነሳኝ ስትል ጥያቄው አላስተኛ አለኝ። የሆነ እንትን ትራስ ላይ የሆነ እንትን ይላል፣ ይወጋሃል፣ ኮሸኩሻል፣ እንቅልፍ እምቢ አለ። ቀጥል። እኔ በጣም ሰርፕራይዝ ማለት እሺ፣ ጥያቄው መሰለህ እስልምና 124,000 ነቢያቶች አሉ ነበሩ። 124,000 ህግጋቶች አሏቸው ይዘውት የመጡት ተብሏል። እንደገና ቁርአን ላይ ደግሞ በስም የተዘረዘሩ 25 ነቢያቶች አሉ። እነኝም ህግጋትን ይዘው መጥተዋል። አሁን ዋናው ፖይንት ምንድን ነው? ነቢዩ መሐመድ ከመምጣቱ በፊት ድረስ እስከ 5ኛው ሴንቸሪ ድረስ እንዴት አንድ መጽሐፍ የእነኚህ ሁሉ ነቢያቶች አምላክ ያህዌ መሆኑን ወይም አላህ መሆኑን የሚገልጽ አንድ መጽሐፍ የለም ትላላችሁ? ይህ በጣም ነው የሚገርመኝ ነገር። እኛ እኮ ብቻ አይደለም ሬቲንግ የለም የምንለው፣ ስለ አቲንክ ጥያቄ ስላለፉት መጽሐፍቶች መጠበቅ ነው አይደለም ሀሳብ። አንደኛ ነገር ሬቲንግ ማወቅ ያለብህ ምናልባት አንተ እያነበብክ አይደለም የስኮላሮቹ መጽሐፍ እንጂ አንተ ያስከው መጽሐፍ ቅዱስ አሁን እኛ ሳንሆን የእናንተ ስኮላር ራሱ ፕሪዘርቭድ እንዳልሆነ አሁን የታመነ ነገር ነው። የብሉይ ኪዳኖች ሆነ የአዲስ ኪዳኖች አሁን ሁልጊዜ ኤቨር የሚሰራው ምን እንደሆነ ታውቃለህ? ዩረን ፍሮም ቤዚክ ወይም ፍሮም ቤዚክ ኮሽን ረን ታደረግና ምን ታደረጋለህ መሰለህ? አሁን እናንተ መጽሐፍ ቅዱስ ፕሪዘርቭድ አይደለም ትላለህ። መጽሐፍ ቅዱስ ኮሚኒቲ የሆነው በፈርስት ሴንቸሪ ነው ታውቃለህ አይደል? ኦልሬዲ ከፈርስት ሴንቸሪ በኋላ የተጻፈ መጽሐፍ ቅዱስ የለም፣ ወይንም የመጽሐፍ ፓርት የለም። ይህ ግልጽ ነው። አሁን እኔ ይህንን መልስልኝ እስከ ነቢዩ ድረስ ያለውን ነው። ታዲያ አሁን አንተ አሁን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ የመጣው የተሰጣቸው ቁርአን ነው። ከእሳቸው በፊት ደግሞ ያለው ነቢይ ደግሞ ኢየሱስ ነው። ኢየሱስ የተሰጠው ደግሞ ወንጌል ነው። ከኢየሱስ በፊት ያለው መጥምቁ ዮሐንስ ነው። ምንድን ነው